አብዛኞቻችሁ የምትጠብቁት ዲቪ 2027 ምዝገባ ለምንድነው እስካሁን ድረስ ያልተጀመረው? በየዓመቱ በጥቅምት ወር አካባቢ የምዝገባ ፖርታሉ ይከፈት ነበር። ተሰርዟል፣ ተዘግቷል፣ መረጃው ግራ ጋብቶናል። በዛሬው ቪዲዮ ዲቪ 2027 የዘገየበትን እውነተኛ ምክንያቶች አሳያችኋለሁ። ከሁሉም በላይ ደግሞ ይፋዊ ምዝገባ ቀን መቼ ይሆናል? ይህንንስ እንዴት መጠቀም አለብን? ከመጭበርበሮች ራሳችንን እንዴት እንከላከላለን የሚለውን አብረን እናያለን። ትክክለኛ መረጃዎችን ለማግኘት እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ዲቪ ሎተሪ ፕሮግራም ነው። በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎች በየዓመቱ ሕይወታቸውን የሚቀይሩ እድል ነው። በየዓመቱ ጥቅምት ወር ላይ የምዝገባው በር ሲከፈት ልባችን በፍርሃትና በተስፋ ይመታ ነበር። ግን ዘንድሮ የተለየ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ኦፍ ዲፓርትሜንት የዲቪ ሎተሪን የመክፈቻ ቀን እስካሁን አላሳወቀም። የስቴት ዲፓርትሜንት ያወጣው ብቸኛ መግለጫ ምን ይላል? የዲቪ 2027 የምዝገባ ቀናት በሚቀጥሉት ወራት በሰፊው ይፋ ይደረጋል የሚል ብቻ ነው። ይህ ማለት ምዝገባው አልተሰረዘም ማለት ነው እኮ። ግን መቼ ነው? ባለሙያዎች እና የኢሚግሬሽን ጠበቃዎች ምዝገባው መዘግየት ከሁለት ዋና ምክንያቶች ጋር የተያያዘ እንደሆነ ያምናሉ። አንደኛው አዲስ ክፍያ የመጠበቅ ሂሳብ ላይ ስለሆነ ነው። ስቴት ኦፍ ዲፓርትሜንት ለመጀመሪያ ጊዜ $1 የምዝገባ ክፍያ ለመጣል ሀሳብ አቅርቦ ነበር። ይህ አዲስ ሕግ ወይም ክፍያ ከመተግበሩ በፊት በአሜሪካ ሕግ መሰረት ረጅም የአስተዳደር ሂደት አድሚኒስትሬቲቭ ፕሮሰስ አለ። ለምሳሌ የህዝብ አስተያየትን መቀበል እና መገምገም ይጠይቃል። ይህ ሂደት ከተለመደው በላይ ጊዜ ስለወሰደበት መላው የምዝገባው ጊዜ እንዲገፋ አድርጓል። ሁለተኛ ምክንያታቸው የቴክኒክ ወይም የደህንነት ማሻሻያዎች ናቸው። ዲቪ ሎተሪ በየዓመቱ በርካታ የቴክኒክ ችግሮች ይጋፈጣል። በተለይ ከፎቶግራፍ እና ከመረጃ ትክክለኛነት ጋር ተያይዞ ምናልባት ስቴት ኦፍ ዲፓርትሜንት የሎተሪውን ሲስቴም በተሻለ የደህንነት ጥበቃ እና ከስህተት የጸዳ ለማድረግ እየሰራ ሊሆን ይችላል የሚሉ ግምቶች አሉ። ይህ ዝግጅት ጊዜ የሚፈልግ በመሆኑ መዘግየቱን ፈጥሮታል። የምዝገባው ጊዜ እስከሚከፈት ድረስ መጠበቅ የለብንም። እስከሚከፈት ድረስ የሚያስፈልጉን ነገሮች እያዘጋጀን መጠበቅ አለብን። የፎቶግራፍ ዝግጅቶቻችሁን በደንብ አድርጋችሁ ማስተካከል አለባችሁ። እያንዳንዳችሁን ሰነዶች በደንብ አድርጋችሁ ማረጋገጥ፣ ትክክለኛነቱን፣ የፊደል አጻጻፍ፣ እያንዳንዱን ነገር ቼክ ማድረግ አለባችሁ። የዩኤስኤ ኤምባሲ ይፋዊ ገጾችን ሁሌ መከታተል አለባችሁ። ዋናው መልእክት ይሄ ነው። ዲቪ 2027 አልተሰረዘም። ምዝገባው ዘግይቷል እንጂ አይቀርም። ምናልባት ከተለመደው ጊዜ ገደብ ትንሽ አልፎ ከጥቅምት ወር በመጨረሻ ወይም በህዳር መጀመሪያ ሊከፈት ይችላል። ይህ ነው የኛ ምክር። ተረጋግተው በደንብ ተዘጋጁ። ግድፈት የሌለበትን ማመልከቻ ለማስገባት ይዘጋጁ። ላይክ አድርጉ፣ ሼር በማድረግ ተባበሩኝ። አመሰግናለሁ።